መምረጥ አለበት። የሚሰማውን መምረጥ አለበት። የሚያውን መምረጥ አለበት። ዛሬ ሁሉ ነገር አለ እጅ ላይ ስላለ አለ ሰዎች የሚሰሙትን መምረጥ አለባቸው። አዳም ሔዋን እንድትሰማ የተፈቀደላት አዳምን ከእግዚአብሔር ጋር በጸሎት እነጋገራሉ። ከዛ ወዲህ አዳም ጋር እንድታወራ ከተፈቀደላት ቻናል ውጪ ፍሪኩዌንሲውን ቀይራ እባብ ቻናል ላይ ገባች። እባብ ቻናል ላይ ስትገባ እባብ ምንድን ነው ያለችው? እንደዚህ በበል ያቺ ትእዛዝ የወደቀባት የገነት ዛፍ አለች። ያቺን ዛፍ ልዩ የሚያደርጋት ከሌሎች ዛፍ የተለየ ሰው የእግዚአብሔር ትእዛዝ የወደቀባት ዛፍ ናት። የስነ ምግባር የሞራል ግዴታውን ሰው የሚወጣባት የወደቀባት ዛፍ ምንድን ነው ያለችው? በበላችሁ ቀን አምላክ ትሆናላችሁ። ይሄ ማለት ነው አዳምና ሔዋን ከሰሙ በኋላ ይሄን ምን ብለው እንዲያስቡ ነው? ለካ እግዚአብሔር እችን ቅጠል በልቶ ነው አምላክ የሆነው። ገብቷል? አምላክነቱን ጌትነቱን በገነት አንድ ጫካ ቅጠል ውስጥ ሰው አስቀመጡ። አየህ፣ እግዚአብሔር ግን የመንግስት ስጋት የለበትም። እሱ ያለኛ ነበረ፣ እኛ ለሱ አልነበረም። የሱ ውለታ አለብን፣ የኛ ውለታ ግን እግዚአብሔር የለበትም። ምናልባት እግዚአብሔር እኮ ወደ ቤቱ ሰዎችን ሲጠራ ድጋፍ ፈልጎ እናንተ ከሌላችሁ ብሎ አይደለም። እግዚአብሔር አምላክ ስንመጣ ያለንን ይሽራል፣ የሱ የሆነውን ይሰጠናል። ለዘላለም ሕይወት ነው ያከብረን የጠራን እንጂ እግዚአብሔር ነው። መጀመሪያ ሳይኖረው አልፋ ነው፣ መጨረሻ ሳይኖረው ኦሜጋ ነው። ይቀርብን እንጂ አይቀርብም። እና በገነት ጫካዎች ውስጥ አስቀመጠ መንግስቱ እና እግዚአብሔር ለካ እቺን ቅጠል በልቶ ነው አምላክ። ሁለተኛ ክብር ይግባውና እግዚአብሔር ምቀኛ ነው እንዴ? እሱ በልቶ በዚህ ዘዴ አምላክ ሆነ ለምን እቺን ዘዴ ይደብቀናል እንዴት የሚል ነገር ውስጣቸው አደረ። ይሄን ሁሉ ያመጣው ምንድነው? የሚሰሙት ነገር ነው። በእባብ ገላ ተሰውሮ የመጣ ቆዳውን አለስልሶ አዋስቶ በጥሩ ኢፌክቱን ጥሩ አድርጎ በጥሩ ሁኔታ ነው የመጣው። ስለዚህ በዛ ሁኔታ ውስጥ የመጣንን ሰይጣንን ጆሮ ሰጥተው በመስማታቸው ግን ያሉት ነገር ሆነ። ከሰሙት በኋላ ሆናላችሁ ያላቸውን ነገር አልሆነም። ሰይጣን የጎደለ ይላል እንጂ የጎደለው ነገር እኮ አይሞላም። ከሰሩ ማለት ነው። ባርነት በልጅነት ተቀየረ እና የሚሰሙትን አልመረጡ። በዚህ ምክንያት ነው ዛሬም ሰዎች የሚሰሙትን ነገር መምረጥ አለባቸው።